በእጃቸው የፈለፈሉት ዋሻ ቤተ መቅደሳቸው ጣሪያው ክፍት ሆኖ የፀሐይና የጨረቃ ብርሃን እየገባበት እስከ ዓለም ፍጻሜ ድረስ ዝናብ እንደማይገባበት ቃል ኪዳን የተሰጣቸው ዋሻውን በፈለፈሉበት መጥረቢያ በእጅ መስቀላቸውና ምድርን እየወጉ ውሃን ያፈልቁበት በነበረ በመቋሚያቸው እስከ ዘመናችን ድረስ በልዩ ልዩ ደዌ የተያዙ ምዕመናንን የሚፈውሱ ስምህን የጠራ መታሰቢያህን ያደረገ ዜና ገድልህን የጻፈ ያነበበ የሰማ ገዳምህን የተሳለመ እስከ 12 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል ኪዳን የገባላቸው በዲቁና ሲያገለግሉ ለማይጠንት በመጫሪያ ከያዙት እሳት ትንሽ ፍንጣሪ ብታቃጥላቸው ይህች ትንሽ የእሳት ፍንጣሪ እንደዚህ ያቃጠለችኝ ጥልቅ በሆነውና ዳርቻ በሌለው በእሳት ባህር ያለው ስቃይማ እንዴት ይከፋ ይሆን ብለው በማሰብ ነፍሳቸውን ለማዳን በ16 ዓመታቸው ዓለምን ንቀው ወደ ዋልድባ ገዳም ሄደው የመነኑ የሸዋው ንጉስ ልጆቼን ለምን አመነኮስካቸው ብሎ ጠርቷቸው ሲሄዱ ዳዊታቸውን የአዋሽ ወንዝ ወስዶባቸው እሳቸውም ታስረው ለ7 ዓመታት ከቆዩ በኋላ ወደ ገዳማቸው ሲመለሱ መቋሚያቸውን ወደ ወንዙ ቢልኩት ዳዊታቸው ሳይርስ ሳይበሰብስ የተገኘ ወደ ገዳማቸው ሲመለሱ ቢመሽባቸው ገዳማቸው እስኪደርሱ ፀሐይን ያቆሟት አንበሶች የሰገዱላቸው ታላቁ ኢትዮጵያዊ ጻድቅ አቡነ አሮን መንክራዊ ወር በገባ በ5 ታስበው ይውላሉ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ አሮን መንክራዊ ጸሎት ይማረን ይቆየን።